ሲህር እንዴት ነው የምትማሩት እንዴት ተማራችሁ ብለው ሲጠይቋቸው ሲህር የተማርነው መጀመሪያ አላህ ጋራም እንድትቃረቡና ሩሃንዮቹ ጋር እንድትተዋወቁ ኦልሞስት ለመላእክት ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ኸላዋ አሉን። እሱም ደስ አለን። ነብዩም ኸላዋ ገብተዋል አለይሂ ሰላቱ ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን 40 ቀን ነው ኸላዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን። 40 ቀን ኸላዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሶላት የለም። ኸላዋው ላይ ራቁትህን መቀመጥ አለብህ በጨለማ በተለይ 40 ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀዳችሁ የኸላዋውን ሙሉ ጉድጓድ ተቆፍሮ ነው ኸላዋ የሚደረገው አንጥፉት ተባል። ቁርአን ሙሉ እንቀዳደን አነጥፍ ነው አሉ። ከዛ በኋላ እርገጡት ራቁታችሁን ቁሙበት እርገጡት ተባል። ራቁታችን እንትናል ቀጥ ብሎ ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣሉ። በቃ እኔ ነኝ ገሌ ይባላለሁ ስሜ በስርህ 256 ጅኖች ይኸው መድቤልሃለሁ የፈለከውን እዘዝ የፈለከውን ያደርጉልሃል ተባልኩኝ። ከዛ በኋላ ወልይ ሁኜ የፈለኩትን ነበር ማረገው ገይብ ሁሉ አቅ ነበር አለ። እንዴ ቁል ላ ያዕለሙል ገይበ ኢለላህ ልትሉኝ ትችላላችሁ፣ ግን እኔ ጅኑ ጋር ግንኙነት አደርጋለሁኝ። ሁሉም ሰው የራሱ ቀሪና አለው አይደለ? ቀሪናው ጋር ኮንታክት አደርጋለሁ አሉ። የኔን ጂኔን የኔን እዚህ እንትን የሚለኝ እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮዷን ጠቅ ሳረግ ቀጥታ ይመጣልኛል እንደ ሶፍትዌር ሲመጣልኝ የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል። ሚስቱ ማን እንደሆነች፣ እንዴት እንደታመመ፣ ከየት እንደመጣ፣ ገንዘብ ስንት እንዳለው፣ ልጆቹም ሚስቱም በሙሉ ይነግረኛል። ከዛ ወልይ ሁኜ ፍጥጥ ብዬ አናግረዋለሁኝ አሉ። በሚስጥር የሚነበብ ኪታብ እንዳለ ታውቃለህ አንቱ። ሸምሱል መዓሪፊል ኩብራ የሚባል አንድ የሲሕር መጽሐፍ አለ። ሸምሱል መዓሪፊል ኩብራ ይሄ በጣም ዓቢድ ዛሂድ የሆነ ሰው ነው የጻፈው ብለዋል። ሙአሊፉ በጣም ተቅይ የሆኑ ነበሩ አሉ። ለምን ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብለዋል። ባልና ሚስትን እንዴት እንደሚያጣሉ፣ እንዴት ንግድ እንደሚያከስሩ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ፣ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር የሚገበራል አሉ። ምን ወንጀል ሰራችሁ አሏቸው።